ሰላም ጋይስ እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ የምናወራበት ርዕስ ሞቲቬሽናችንን ስለሚገሉብን መጥፎ ሀቢቶች ወይም ደግሞ ልማዶች ነው። አክቹዋሊ እያንዳንዱ ለምናደርገው ድርጊት ለምንሰራው ስራ በሙሉ የግድ ሞቲቬት መሆን አለብን ብዬ አላምንም። ኢቨን ሞቲቬት ባልሆንባቸው ታይም እንኳን ማድረግ ያለብን ነገር ማድረግ መቻል ግዴታችን ነው። ያ ማይሆን ከሆነ የምንፈልገውን አይነት ስኬት ማግኘት አንችልም። እንዲያም ሆኖ ግን አንዳንዴ ነገራቶችን ስንጀምር ስታርት ስናደርግ አዲስ ስኪል መማር ስንጀምር ኦር ደግሞ የሆነ መጀመር የምንፈልገው ቢዝነስ ሲኖር ኦር የሆነ መለወጥ ያለብን ቢሄቪየር ሲኖር ግዴታ ሞቲቬት መሆን መቻል ይኖርብናል። ምክንያቱም ያ የጀመርነው ጆርኒ አት ፈርስት ሌቭል ላይ የመጀመሪያዎቹ ፌዞች ላይ ምንም አይነት አውትካም ሪዛልት ፕሮግረስ ስለማይኖረው ሞቲቬት የሚያደርገን ነገር አይገኝም። ስለዚህ ሌላ ሞቲቬት የሚያደርገን ነገር ያስፈልጋል ማለት ነው። ዛሬ በዚህ ቪዲዮ ላይ ይህን ሞቲቬሽናችንን የሚገሉብን የሆኑ መጥፎ ሀቢቶችን ነው ዲስከስ የምናደርገው። እኔም ሆንኩ እናንተ በተለያየ አጋጣሚ ላይ የሚገጥሙን ፌዝ የምናደርጋቸው የሚያስቸግሩን የሆኑ ልማዶች ነው። እስከ መጨረሻው ድረስ አብራችን ቆዩ። እንጀምር። የመጀመሪያው ሞቲቬሽናችንን የሚገልብን መጥፎ ሀቢት ራሳችን ከብዙ ሰዎች ጋር ወይም ደግሞ ከተለያዩ ሰዎች ጋር ኮምፔር ማድረግ ነው። አክቹዋሊ ሰው እንደመሆናችን መጠን አጠገባችን ካሉ ሰዎች ጋር ኦር ደግሞ ፒሮቻችን ጋር ራሳችንን ኮምፔር ማድረግ ሜቢ ተቀባይነት ሊኖረው ይችላል ኦር ኖርማል የሆነ ኮምፓሪዝን ሊሆን ይችላል ፑሽም ስለሚያደርገን ማለት ነው። ነገር ግን እያንዳንዱ ሰው ጋር ከምናየው ሰው ጋር በሙሉ ራሳችንን ኮምፔር ማድረጋችን ውስጣችን ያለውን በራስ ያለመተማመን ነው የሚያሳይብን ማለት ነው። ምንጊዜም ቢሆን ራሳቸውን በተለያየ አንግል ከተለያየ አንጻር ከብዙ ሰዎች ጋር ኮምፔር የሚያደርጉ ሰዎች የራሳቸውን ስኬት በሌሎች ሰዎች ላይ ቤዝድ የሚያደርጉ ሰዎች ናቸው ማለት ነው። እኛ ራሳችንን ኮምፔር የምናደርግባቸው ሰዎች ሞር ኦርለስ ብዙ ርቀት የሄዱ ሰዎች የሆኑ ሌቭል ላይ የደረሱ ሰዎች ቢሃይንድ ሲናቸውን ያልተመለከትላቸው ሰዎች ናቸው። ምን እንዳደረጉ ምን አይነት ፕሮሰስ እንዳደረጉ እንዴት እዛ ደረጃ ላይ እንደደረሱ የማናውቃቸው ሰዎች ናቸው እኛ ኮምፔር የምናደርግላቸው ሰዎች። እኛ ገና ሌቭል ባላይነን ብዙ ፕሮሰስ ቢሃይንድ ሲን ብዙ ማድረግ የሚጠበቅብን ነገር ይኖራል። ግን ኮምፔር እናደርጋለን። ያን ስናደርግ ውስጣችን ያለው ኢነርጂ ድሬን ያደርጋል። ሞቲቬታችን ይቀንሳል። ደስታችን በሙሉ ከራሳችን ይጠፋል። ለዚህ ነው የአሜሪካው ፕሬዚዳንት ቴዎዶር ሩዝቬልት የተባለው በፊት የነበር የምታውቁት ከሆነ ኮምፓሪዝን ኢዝ ኤ ቲፍ ኦፍ ጆይ ይላል። ኮምፔር ማድረግ ራስን ከሰው ጋር ኮምፔር ማድረግ የደስታችን ሌባ ነው። ደስታችን የሚሰርቅብን ነገር ነው። ሶ ማድረግ ያለብን ነገር ምንድን ነው? ውስጣችን ያለውን ፖቴንሻል ውስጣችን ያለውን አቅም ተጠቅመን ማድረግ የምንችለውን ነገር ብቻ ማድረግ ነው። ምክንያቱም ብዙ ሰዎች በተፈጥሮ የሆነ ከኛ የተሻለ አድቫንቴጅ ሊኖራቸው ይችላል። ቤተሰባቸው ሀብታም የሆኑ ሰዎች ይኖራሉ። ወር ደግሞ የሆነ የተመቻቸ ቢዝነስ ውስጥ የተጀመረ ቢዝነስ ውስጥ የሚገቡ ሰዎች ይኖራሉ። ዋቴቨር ብቻ ከኛ የተሻለ አድቫንቴጅ ያላቸው ሰዎች ይኖራሉ። ራሳችንን ከነዛ ሰዎች ጋር ኮምፔር የምናደርግ ከሆነ አውትካማችን የተበላሸ ደግሞ መስራት ያለብን ነገር ሳንሰራ እንድንቆይ ያደርጉናል ማለት ነው። ሁሌም ቢሆን ባለንበት ኢንቫይሮንመንት ውስጥ በሁሉም ነገር ሊድ ማድረግ አንችልም፣ ቤስት መሆን አንችልም። በሆነ ነገር ላይ ቤስት እንሆናለን፣ በሆነ ነገር ላይ ደግሞ እኛን የሚበልጡ ሰዎች ግዴታ ነው መኖራቸው ማለት ነው። ይሄ ኔቸር ነው፣ የሚቀየር ነገር አይደለም። እያንዳንዱ ነገር ላይ ካልበለጠን የምንለው ነገር አይኖርም። ሶ ራሳችንን ኮምፔር ማድረግ ካለብን ግዴታ አጠገባችን ጋር ካሉ ከኛ ሌቭል ጋር የሆኑ ሰዎችን ኢቨን ባናረግ ጥሩ ነው። ኮምፔር ማድረግ ያለብን ሁሌም ቢሆን ከራሳችን ጋር ነው፣ ከትላንትናችን ጋር ነው። ምንሻሻለውም እንደዛ ሲሆን ነው። ግን ግዴታ ኮምፔር ማድረግ እንኳን ካለብን እኛን ፑሽ ከሚያደርጉ ከፒሮቻችን ጋር ከመሰሎቻችን ጋር ነው እንጂ የእኛን ሞቲቬሽን ከሚገሉ ስናያቸው ቀንተን የሆነ ማድረግ ያለብን ነገር ከማናደርግባቸው ሰዎች ሊሆን አይገባም ማለት ነው። ኢቭን እነዚህ ቲክታክ ላይ ኦር ኢንስታግራም ላይ ቪዲዮ እናያለን። የሆነ የጉዞ ታሪካቸውን ይገልጹልናል። መኪና ሲነዱ ቪላ ቤታቸው ምናምን። ይሄ ቢሃይንድ ምን እንዳለው እንኳን አናውቅም። 18 በ19 በ20 ዓመት ሚሊዮነር ሆኛለሁ ይላል። እንዴት ሚሊዮነር እንደሆነ አታውቁም። በ800 ሺህ ብር በ900 ሺህ የተጀመረ ቢዝነስ ላይ ሆኖ ይላል እሱ 1 ሚሊዮን ብር የገባው። እና ግን ጀስት ከዜሮ የምንነሳ ከሆነ ግን ራሳችንን ከዛ ጋር ኮምፔር ስናደርግ በቃ ማይደረስበት ነው ብለን እናስባለን። ኢቭን ልክ እንኳን ቢሆን ነገሩ እኛም ልንሆን የሚገባው ኢንስፓየር ነው። በእነሱ ህይወት ተነሳሽነት ነው ሊኖረን የሚገባው ማለት ነው። ስለዚህ ራሳችንን የምናንጻጽርበትን ሰው ልንመርጥ ይገባል። ሁለተኛው ሞቲቬሽናችንን የሚገልብን መጥፎ ሀቢት ደግሞ ሪዛልት ላይ ወይም ደግሞ ውጤት ላይ ብቻ ማተኮር ወር ደግሞ የሆነ አውትካም ኦብሰስድ መሆን ማለት ነው። እንበልና የሆነ ሰው ለምሳሌ የሆነ ነገር ስኪል መማር ይፈልጋል ኦር ደግሞ ራሱ ላይ የሆነ ቢሄቪየራል ቼንጅ ማምጣት ይፈልጋልና የሚያስበው አይነት ሰው አለ፣ የሆነ መሆን የሚፈልገው አይነት ሰው አለ። ያ ሰው ጫፍ ፒክ ላይ ያስቀምጦታል። ኖርማሊ መሆን የሚፈልገው ያ ሰው ስለሆነ ማለት ነው። ነገር ግን ፕሮሰሱን ኢንጆይ የማያደርግ ከሆነ የሚሄድበትን ጉዞ ወዶት እየተደሰተ በየአንዳንዱ ስቴፕ ላይ ደስተኛ ሆኖ ያን እያጣጣመ ሴሌብሬት እያደረገ የማይሄድ ከሆነ ጉዞ ረጅም ነው።
ይርቅበታልና እዛ ያንን ነገር ብቻ እያየን የምንጓዝ ከሆነ የምንጓዘው ጉዞ አሰልቺ ነው፣ ኢቭን አንደርስም እዛ ቦታ ላይ ማለት ነው። ስለዚህ ሊሆን የሚገባው ነገር ምንድነው? አሁን ላይ ያለንበትን ስቴፕ የጀመርናቸውን እያንዳንዱን ረን የምናደርጋቸውን ነገራቶች በሙሉ መውደድ፣ ያንን ነገር ሴሌብሬት ማድረግ መደሰት ነው ሊሆን የሚገባው ነገር ማለት ነው። በአንድ የተነስተን የመጀመሪያ ስቴፕ ላይ ተነስተን በአንድ ስፕሪንት አድርገን የምንሄደው አይነት ህይወት መቼም አይኖርም አይደል? ይሄ ኦብቪየስ ነው የሚታወቅ ነገር ስለሆነ ማለት ነው። ሶ የምናደርጋቸው ጉዞዎች ላይ የምንሄዳቸው ህይወቶች ላይ ሁሌም ቢሆን ደስተኛ ልንሆን ይገባል ማለት ነው። ለምሳሌ የሆነ ሰው ጂም ቤት ይገባና ዌይቱን መቀነስ ይኖርበታል። 10-15 ኪሎ ከሰውነቱ መቀነስ ሊኖርበት ይችላል እና ሳምንት 2 ሳምንት ከሰራ በኋላ ሲያይ ሜቢ ግማሽ ኪሎ ነው የቀነሰው፣ ሰውነቱ ገና ነው። በ2 ሳምንት ሙሉ ለፍቼ ገና ይችነች ሪዛልት ብሎ የሚያስብ ከሆነ 15-20 ኪሎ ስለመቀነሱ ብቻ እያሰብ ከሆነ ፕሮሰሱ ረጅም ይሆንና ጀስት ይተዋል። መሆን የነበረበት ግን 30 ደቂቃ መስራቱን በቀን ውስጥ ወክ ማድረጉን ጂም ቤት ሄዱ መመላለሱ ነበር ወዶት ሊኖር ወር ደግሞ ወዶት ሊቀመጥ የሚገባ የነበረው ማለት ነው። ግን 20 ኪሎ ግራም 30 ኪሎ ግራም ስለመቀነስ እያሰበ ከሆነ በጣም ሩቅ ይሆንና ትቶት በቃ ቤት ገብቶ ጀንክ የሆኑ ፉዶችን መመገብ ይጀምራል። ስፖርቱን ያቆማል። ቁጭ ብሎ ቲቪ መመልከት ምናምን የባሰውነቱን እንዲጨምር የሚያደርጉ ነገራቶች ላይ ፎከስ ያደርጋል ማለት ነው። ያ ስለሆነ ሞር ኦር ለስ ጥሩ ሆኖ ሳለ ጎሎችን ረጅም ማድረግ የሆነ መሆን የምንፈልገውን አይነት ሰው ሩቅ አድርጎ ማሰብ ግን ልንጓዝበት የምንገባውን መንገድ ነው ልንወድ የሚገባው ማለት ነው። ሶስተኛው ሞቲቬሽናችንን የሚገልብን መጥፎ ሀቢት ደግሞ ያለ ዓላማና ያለ እቅድ መኖር ነው። ያለ ዓላማ ያለ እቅድ የሚኖር ሰው ብሎ ማለት ጀስት መሪ የሌለው መኪና አስነስቶ ነዳጅ ብቻ እየረገጠ እንደሚሄድ አይነት ሰው ነው። የት እንደሚሄድ አያውቅም። ወደሚፈልግበት አቅጣጫ ማድረግ አይችልም። ጀስት ይሄዳል፣ ኢነርጂውን ይጨርሳል። ልክ ነዳጁን እንደሚጨርሰው ማለት ነው። እኛ በህይወታችን ላይ ስንኖር ግዴታ ዓላማ የምናስቀምጠው ግብ ሊኖረን ይገባል። የአጭር ጊዜ ግብ፣ የረጅም ጊዜ ግብ ማለት ነው። የምንኖርለት ዓላማ፣ የምንሄድበት መንገድ፣ የምንጓዝለት ነገር ማናቅ ከሆነ ግን ጀስት ፑሽ የሚያደርገን ነገር አይኖርም። የሚቀጣን አካል አይኖርም። የሆነ የምናስበው ነገር የለም። ኢነርጂያችንን እዛ ላይ ልናባክንለት የምንፈልገው ነገር አይኖርም ማለት ነው። አንድ ሰው ጠዋት ተነስቶ የት እንደሚሄድ ካላወቀ ለምን ጠዋት ይነሳል? የሚሰራውን ስራ ካላወቀ አይምሮ ሲባዝን ሊውልበት ነው ማለት ነው። ህይወታችን ላይ የሆነ ዓላማ የሆነ ግብ ልናስቀምጥ ግዴታችን ነው። የረጅም ጊዜም የአጭር ጊዜም የሆነ ነገር ማለት ነው። ለምሳሌ አንድ ሰው ጂም ሲገባ ሰውነቱ የሆነ ልክ ከ6 ወር በኋላ የሚያምር አውትፊት የሚያሳይ አይነት ሰውነት ሊኖረውን ይፈልጋል እና ያ አንድ ግብ ነው። ለዛ ነገር ደግሞ ይለፋል። እኛም ልክ ህይወታችን ላይ የሆነ ዓላማ የሆነ ግብ የሆነ ልንጓዝለት የሚገባ ነገር ማስቀመጥ ግዴታችን ነው። ለዚህ የሚረዳን ደግሞ አንድ የተጻፈ በአማርኛ የተጻፈ መጽሐፍ አለ። የዶክተር ኢዮብ ማሞ ነው። ራዕይን ማወቅና መኖር የሚል ካገኛችኋት አንብቧት። ጀስት ሲምፕል ናት። ኖርማሊ የሆነ ግባችን ለማስቀመጥ ይረዳናል። ሞቲቬታችን እንዳይቀንስ ግዴታ የምናስቀምጥለት የምንራመድለት ህይወት ሊኖረን ይገባል ማለት ነው። አራተኛው ሞቲቬሽናችንን የሚገልብን መጥፎ ሀቢት ደግሞ ዲስትራክሽን ነው። ዲስትራክሽን ሲባል ይሄ ከስልካችን ጋር ያለን ግንኙነት ኦር ደግሞ ከሰዎች ጋር ያለን የሆነ መስተጋብር ሊሆን ይችላል። ኦር አካባቢያችን ጋር ያሉ ነገራቶች ጋር ኮኔክት የምናደርግበት ነገር ማለት ነው። ለምሳሌ የሆነ ነገር እየሰራን ወደ ነገር እየጻፍን ቴክስት መመለስ ኦር ደግሞ በሆነ ስራ መካከል ስክሮል ማድረግ ፎከሳችንን ከሌላ ቦታ አንስተን ወደ አንድ ቦታ መውሰድ ምናምን ነገር ይሄ ሞቲቬሽናችንን ነው የሚገልብን ማለት ነው። ምክንያቱም በሌላ ቪዲዮ እንደነገርኳችሁ አይምሯችን 2-3 ስራዎችን መስራት አይችልም። አንድ ነገር ላይ ፎከስ ካደረገ በኋላ ከዛ ፎከስ ተነስቶ ወደ ሌላ ፎከስ ራስን ሺፍት ለማድረግ ቢያንስ 20-25 ደቂቃዎችን ይወስድበታል ወደ ዲፕ ፎከስ ለመመለስ ማለት ነው። ያ ደግሞ ሞቲቬሽናችንን ነው የሚገልብን። ጀስት አንድ ነገር ላይ ፎከስ ካደረግን ያን ነገር መስራት ይኖርብናል። ራሳችንን ዲስትራክት ከሚያደርገን ነገር ርቀን ማለት ነው። ቲቪ ዲስትራክት የሚያደርገን ነገር ነው። ስልካችን ዲስትራክት የሚያደርገን ነገር ነው። ኦር ደግሞ አካባቢያችን ላሉ ሰዎች እኛን የሚጠሩ የሚፈልጉን ሰዎች ጓደኞቻችን እኛን ዲስትራክት የሚያደርጉ ነገራቶች ናቸው። ዲስትራክት እኛም ዲስትራክት ከሚያደርገን ነገር ከዓላማችን ከምንጓዝበት ጆርኒ ዲስትራክት ከሚያደርገን ነገር ልንርቅ ግዴታችን ነው። ካልሆነ መድረስ የምንፈልግባቸው ቦታዎች ላይ ሳንደርስ ነው የምንቆም። አምስተኛው ሞቲቬሽናችንን የሚገልብን የሆነ መጥፎ ሀቢት ደግሞ ባድ የሆነ ላይፍ ስታይል ነው። ባድ የሆነ ላይፍ ስታይል ሲባል ሜቢ በቀጥታ አፌክት ላያደርግብን ይችላል ሞቲቬሽናችንን ማለት ነው። ነገር ግን ለምሳሌ እኛ ጠዋት ከእንቅልፋችን የምንነሳበት ሰዓት፣ ማታ የምንተኛባቸው ታይሞች፣ ወር የምንመገባቸው ምግቦች፣ የምንውልባቸው ቦታዎች፣ የቱኒ ቦታ ኦር ፑል ቤት የምንውል ከሆነ ዲገል ተሰጥተን የምንውል ከሆነ ያ ሞቲቬሽናችንን ነው የሚገለው። ግን ከዛ በተቃራኒ የምናገኛቸው ሰዎች ጥሩ ከሆነ ሰርክላችን በአሪፍ ሰዎች የተከበበ ከሆነ ሶሻል ሚዲያ ላይ የምናገኛቸው ሰዎች የምናነሳው ሀሳብ ሼር የምናደርጋቸው እኛ ፓርቲስፔት የምናደርግባቸው ነገራቶች በሙሉ ጥሩ ሲሆኑ ለእኛም ደግሞ በዛው መጠን ለሞቲቬሽናችን ማድረግ ለምንፈልገው ነገር ጥሩ የሆነ ይመጣል። ከዛ በተቃራኒ ግን የምንሆን ከሆነ
ሁሌት የምንውል ከሆነ መጠጥ እየጠጣን የምንውል ከሆነ ማታ እስከ 8 ሰዓት እስከ 9 ሰዓት እያመሸን ስክሮል እያደረግን የምናድር ከሆነ የምናመሽ ከሆነ ከዛ ሌሊት ደግሞ 12 ሰዓት ላይ እንደገና ተነስተን እንዴት ነው ነገራቶችን ረን ማድረግ የምንችለው? በዛ አይምሮ በዛ የሆነ የደከመ የሆነ የሰውነት አካላችን ማለት ነው። ስለዚህ ላይፍ ስታይላችን የኛ ሞቲቬሽን ላይ የሆነ ኢፌክት ይኖረዋል። ዛሬ ቀን የምናደርገው ነገር ዛሬ ማታ የምናደርገው ነገር ነገ ከነገ ወዲያ ተሰብስቦ የሚመጣ ነገር ስለሆነ ማለት ነው። ስለዚህ ለላይፍ ስታይላችን፣ ለምንመገበው ምግብ፣ ለእንቅስቃሴዎቻችን፣ ለምንውልበት ቦታ፣ ለምናገኛቸው ሰዎች ትኩረት ልናደርግ ይገባል ማለት ነው። ስድስተኛውና የመጨረሻው ሞቲቬሽናችን የሚገልብን ነገር ደግሞ አለመማር ወይም ደግሞ ቀን ተቀን ራሳችንን አፕዴት አለማድረግ ነው። አንድ ሰው ለ3 ለ4 ለ5 ዓመታት የሆነን ነገር ዘሴም የሆነን ነገር እዛ ቦታ ላይ ስታክ አድርጎ አለምንም ለውጥ የማያደርግ የሚሰራ ከሆነ ጀስት አይምሮ ፍሪዝ ነው የሚያደርገው አይደለ? እዛ ጋር ስታግኔት ያደርግና የሆነ አዲስ ነገር የለም፣ ሞቲቬት አይሆንም፣ ለሚያደርገው ነገር ዘሴም ይሆንበታል፣ ህይወትም አሰልቺ ነው የሚሆነው። የምንሰራቸው ስራዎች ላይ አዳዲስ ነገራቶች ይመጣሉ፣ አዳዲስ ቴክኖሎጂዎች ይመጣሉ፣ አዳዲስ እውቀቶች ይመጣሉ። እነዛን በየቀኑ መከታተል፣ ፖድካስት መከታተል፣ 20-30 ደቂቃ በቀን ማንበብ ካለብን ማንበብ፣ ከሰዎች መማር፣ ያ ነገር ለምንሰራቸው ስራዎች ሞቲቬት እንድንሆን ያደርጋል። ያም አይሆን ከሆነ ግን የሆነ ቦታ ላይ ፍሪዝ እናደርጋለን፣ ነገራቶች ይሰለቹናል። ኢቭን ደግሞ የኛ ተፎካካሪ የሚባሉ አካላቶች ደግሞ አዲስ ነገር እየተማሩ ሲመጡ፣ አዲስ ክላይንት እያገኙ ሲመጡ፣ አዲስ የሆነ ስታይል ሲያመጡ ጀስት እኛ ሞቲቬሽናችን ይሞታል ከነሱ አንጻር ማለት ነው። እነሱ የሆነ ሊቨላቸውን እያሳደጉ ይሄዳሉ፣ እኛ ግን እዛው ባለንበት ነው ምንም አይነት ቼንጅ ሳናመጣ ማለት ነው። ስለዚህ እያንዳንዱ ነገር ላይ እያንዳንዱ ስራዎችን የምንሰራቸው ስራዎች ላይ በእኛ ፊት ላይ ያሉ አዳዲስ የሚወጡ ነገራቶች ላይ ራሳችንን አፕዴት ልናደርግ ግዴታ ነው። ማንበብ ካለብን ማንበብ፣ ፖድካስት መከታተል፣ ቪዲዮዎችን ማየት ካለብን ቪዲዮዎችን፣ ከሰዎች ጋር ሄዶ ኢቭን ከፍለን መማር እንኳን ካለብን ከፍለን ልንማር ግዴታችን። ያ የማይሆን ከሆነ ሞቲቬሽናችን ይወርዳል። ቢያንስ ለውጥ አናመጣም። ባለንበት እንኳን ረግተን የምንኖር እንኳን ቢሆን ግን ቼንጅ አናመጣም። እንግዲህ እነዚህ ናቸው ሞቲቬሽናችንን የሚገሉብን 6 መጥፎ ልማዶች ወይም ደግሞ ሀቢቶች። እናንተ ከነዚህ ከ6 ከጠቀስኳቸው ነገራቶች በአብዛኛው የሚያጠቃችሁን የሆነ ነገር ኮሜንት ላይ አስቀምጡልኝ። ደግሞ በአንዴ 6ቱን ለመቀየር ኢቭን ቢኖርባችሁ እንኳን እነዚህ 6 ነገራቶች በአንዴ ለመቀየር ጥረት እንዳታደርጉ። ይህን ለማድረግ መሞከር ማለት እንደገና የራሳችንን ሞቲቬሽን መግደል ላይ የሚሆነው በጣም የሚያጠቃንን ከዚህ ሰሌክት አድርገን አንዱን ለ2 ለ3 ለ4 ሳምንት ያህል ፎከስ አድርገንበት ያንቺን ያርገን ከዛ በሚቀጥለው ደግሞ ሌላኛውን ደግሞ ቀለል ያለውን ነገር እያደረግን እነዚህ ነገራቶችን ኦቨርካም ማድረግ የምንችል ይሆናል ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ለወዳጆቻችሁም ሼር አድርጉት። ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ ቪዲዮ በሌላ ርዕስ ከምንገናኝ ቻው።